ድምፃዊቷና ቲክቶከሩ ሊጋቡ ነው። ድምፃዊት ኤደን አይሸሽም እና አንድ ብር በሚል መጠሪያው በቲክቶክ ስሙ በማህበራዊ ገጽ የምናውቀው ወጣት በትዳር ሊጣመሩ እንደሆነ ከሰሞኑ የተሰማ አዲስ መረጃ ሆኗል። እንግዲህ ታዋቂው አንድ ብር ከጥቂት ቀናት በፊት ከማርታ ጎይቶም ጋር እንግዲህ ደስ የሚል ይሄ ካፕሎች ወይም ፍቅረኛሞች የሚለቁት አይነት ቪዲዮ ሁለቱም በየራሳቸው ቻናል አንድ ላይ በመሆን ለቀው ነበርና ብዙ ሰዎችን ኮንፊውዝ አድርገው ነበርና እውነት አንድ ብር ሊያገባ ነው? ከገባስ ማንን የሚለውን በዚህ ቪዲዮ የምናይ ይሆናል። ነገር ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ፣ የደውል ምልክቷን መጫን እንዲሁም ይህ ቪዲዮ ለብዙ ሰዎች እንዲደርስ ላይክ እና ሀሳባችሁን ደግሞ በኮመንት ሴክሽን ማሳወቅ እንዳትረሱ። እንደሚታወቀው ታዋቂው ቲክቶከር እንዲሁም ተወዳጁ አንድ ብር በትክክለኛ ስሙ አብርሃም ዘርአይ ቲክቶክ ላይ በሚለቃቸው አጫጭር ቪዲዮዎች ማለትም ሞር የፈመሰው እንደምናውቀው አንድ ብርን በመምሰል በሚናገራቸው ነገሮች ግልጹን በማውራት ነው የሚታወቀው። ከዛ በኋላ ያው በማስታወቂያው ምክንያት ፊቱን አይተነዋል ማለት ነው። አንድ ብር እንግዲህ በጣም ተወዳጅ ታዋቂ ቲክቶክ ላይ ደግሞ ከ870 ሺህ በላይ በአሁኑ ሰዓት ፎሎወር ያለው ቲክቶከር ነው። እንግዲህ አንዳንድ ኢንተርቪዎች ላይ ሲጠየቅ ሚስት እንደነበረችው ማለት እንደተፋታ እንዲሁም የአንድ ልጅ አባት እንደሆነ ተናግሯል። ኤደን አይሸሽም ደግሞ ድምፃዊት ነች። ሁላችንም የምናውቃት ከ2 ዓመት በፊት የተለቀቀው ፈራተባ የሚለው ሙዚቃዋ ከ9 ሚሊዮን በላይ ቪው አለው እና በጣም ፖፑላር የሆነች ድምጿ በጣም ቆንጆ ታለንትድ የሆነች ዘፋኝ ናት። እና ሁለቱ እንዴት ተገናኙ? በምን ተገናኙ? ማስታወቂያ ነው ወይ የሚሉ እንግዲህ የብዙ ሰዎች ጥያቄ እንደሆኑ እናውቃለን። እናንተስ ምን ታስባላችሁ? እንግዲህ እየወጣ ያለው መረጃ ኦልሬዲ ተጋብተዋል፣ በህጋዊ መንገድ ተጋብተዋል። አሁን የሚቀራቸው ይሄ ማክበሩ ነው፣ ሰርጉ መደገሱ ነው። እሱን ደግሞ ወደፊት ትንሽ ቀናት ውስጥ የሚደግሱ ይሆናል የሚባል መረጃ ወጥቷል። እና ይሄን ነገር ታምናላችሁ ወይስ ፊልም ነው ወይ ሙዚቃ ነው ወይ ደግሞ የአንድ የብራይዳል ልብስ የሚያከራዩ ማስታወቂያ ነው ብላችሁ ታስባላችሁ? ወይስ የምር ሊጋቡ ነው ብላችሁ ታስባላችሁ? ሀሳባችሁን እስቲ የሚጋቡ ከመሰላችሁ የምር ኮመንት ላይ 1 ቁጥርን፣ ካልሆነ ደግሞ ለፕሮሞሽን ፐርፐዝ ከሆነ ደግሞ እንደዛ ብላችሁ የምታስቡ ከሆነ 2 ቁጥርን መጻፍ እንዳትረሱ። እንግዲህ በተያያዘ መረጃ ደግሞ አንድ ብር ከማርታ ጎይቶም ጋር ከ2 ቀናት ወይም ከ3 ቀናት በፊት አንድ ቪዲዮ ለቆ ነበር። ቪዲዮውን እዚህ ጋር ማስገባት ስለማልችል ኮፒራይት ስለሆነ እንግዲህ ቪዲዮን ካያችሁ ሁለቱም ቻናል ላይ ያለ ይሄ ፍቅረኛሞች የሚለቁት አይነት ደስ የሚል አይነት ቪዲዮ ነበረና እሱን ገና አይተን ሳንጨርስ ይሄ ዜና መምጣቱ በጣም የሚገርም ነገር ነው። ማርታ ጎይቶም ያው እንደምናውቀው በጣም ታለንትድ የሆነች ቢዝነሱ ላይ ያለች በጣም ብዙ የሆኑ ፊልሞችን የሰራች በጣም የምንወዳት ታዋቂ አርቲስት ናትና እናንተስ ከየትኛው ጋር ቢጣመር ታስባላችሁ? እንደው የሚገርማችሁ ነገር ኤደን አይሸሽም ከ11 ወራት በፊት አመለሰት ሙጬ ፖድካስት ላይ ቀርባ ምንም አይነት ሪሌሽንሽፕ ላይ እንዳልነበረች እውነት ብላ ተናግራ ምላ ነበረና ከዛ በኋላ ተገናኝተው ነው እሷና አንድ ብር በዚህ አጭር ቀናት ወይም በዚህ አጭር ጊዜ ወይም ደግሞ ጓደኞቹም ሊሆኑ ይችላሉ በዛ ታይም ላይ ግን ብቻ ግራ ያጋባል። እንዳልኳችሁ እንግዲህ በህጋዊ መንገድ እንደተጋቡ ሰርጉ ደግሞ ቤተሰብ ቅልቅሉ ሁሉም ነገር ወደፊት እንደሚሆን ተነግሯል ማለት ነው። ምን ታስባላችሁ የሚለውን ሀሳብ አስተያየቶቻችሁን ኮመንት ላይ መስጠት እንዳትረሱ። የዛሬው ቪዲዮአችን ይሄን ይመስል ነበር። ልክ እንደዚህ አይነት አጓጊ ወቅታዊና አዲስ የሆኑ መረጃዎችን ከፈለጋችሁ ሰብስክራይብ ማድረግ እንዳትረሱ። ላይክ ማድረግ በጭራሽ የሚረሳ ነገር አይደለም። ይህ ልዩ መረጃ ነው። በቀጣይ እስከምንገናኝ ድረስ ቸር ሰንብቱ። እናመሰግናለን።